በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ አምነን አራት ማዕዘን ባላት በድንጋይ ታቦት ላይ ኤርምያስ የጻፈውን የመስቀል አጥር ጸሎት ማንበብ እንጀምራለን። በዚህም ስም ሞት ድል ተነሳ፣ አጋንንትም ታወሩ። እኔ ባሪያህን እሳት በሆነ ኢያዔዴንና አዶናይ ስም ከዚህ ድን ዘንድ ተማጸኛለሁ። ሕዝብህን አንድ የሚያደርግ ጰራቅሊጦስ በተጨነቅኩና መከራ ባገኘኝ ጊዜ አጥርና ግንብ ይሆነኝ። ለእናትህ ለማርያም አጥርና ቅጥር የሆንክ እኔን ባሪያህንም በመስቀል አጥር ጠብቀኝ። በነደ እሳት የተከበበች ኪሩቤል ሱራፌል የሚጠብቋት በገነት መካከል ያለች ዕፀ ሕይወትን ያጠርክ እኔንም ባሪያህን አድነኝ። እኔም ባሪያህን ዳዊትን ከክፉ ጦር እንዳዳንክ ከንግሥቷ ከኤልዛቤልም ኤልያስን እንዳዳንክ አድነኝ። ከክፉዎች የረበናት ሶስናን እንዳዳንክ እኔንም ባሪያህን አድነኝ። ዳንኤልን ከተራቡ የአናብስት አፍ እንዳዳንክ አናንያን አዛርያንና ሚሳኤልን ከሚነድ እሳት ጉድጓድ እንዳዳንክ እኔንም አድነኝ። እኔም ባሪያህ ተማጽኛለሁ። ነፍሴና ሥጋዬን ያሉትን ቤተሰቦቼን ሁሉ አማጽኛለሁ። ከእርሷ ክርስቶስ የተወለደ መልካም ርግብ በሆነች በእመቤታችን እኔ ባሪያህ ተማጽኛለሁ። በሰማይና በምድር በስፋቱ በባሕር በጥልቀቱ በፀሐይ በጨረቃ በከዋክብት በብርሃናቸው እነሱንም በፈጠረ በእግዚአብሔር እኔ ባሪያ ነፍሴንና ሥጋዬንም አማጽኛለሁ። በቀኝ እጁ ሰማይን የፈጠረ በብቸኝነት ስፋ በሆነ እጁ ውሃንም የፈጠረ በአብ በወልድ በመንፈስ ቅዱስ ስም እኔ ባሪያ ነፍሴንና ሥጋዬን አማጽኛለሁ። ወንዶችና ሴቶች አገልጋዮቼንም ሚስቴንና ልጆቼን ደረቴንና ጀርባዬን ፊቴንና ኋላዬን ሥራዬንም ሁሉ ከሰው ጀምሮ እስከ እንስሳ ድረስ የሚሰማራውን ሁሉ ጠብቅልኝ። ጸጉራቸው የተኰረ አንደበታቸው የከላ ምክራቸው የከፋ ሐሰትን የሚናገሩ አንደበታቸው የጣፈተ ልቦናቸው የመረረ ዓይናቸው የከፋ ደም ለማፍሰስ እግራቸው የፈጠነ ምላሳቸው እንደ ሰይፍ የተሳለ በአንደበታቸው ሐሰትን የሚናገሩ አምላቸዋለሁ፣ አወግዛቸዋለሁ። በሕሌኒ ንግሥት ማኅተብ አንድ አምላክ በሚሆኑ በአብ በወልድ በመንፈስ ቅዱስ ማኅተብ በእኔ ላይ እንዳይደርሱ ብቆምም ብቀመጥም በእኔ ላይ ክፉ ነገር ማድረግ እንዳይችሉ አምላቸዋለሁ፣ አወግዛቸዋለሁ። ሁሉንም ሰዎች በየስማቸው በጎዳና የሚጠብቁ በአገር የሚዞሩ ሁሉንም የምድረ በዳ አራዊት አንበሳ፣ ተኩላ፣ ጅቦች በማታና በሌሊት በጠዋት በጎዳና የሚሸምቁ የኔን የባሪያህን ነፍስና ሥጋ እንዳያገኙ አምላቸዋለሁ፣ አወግዛቸዋለሁ። በአንተ ዘንድ ባለው ስውር በሆነ ተናሃር አብያቴር ተብሎ በሚጠራው በጌታችን